ልዑል እግዚአብሔር ሆይ ስለማያልቀው ምሕረትህና ስለ ድንቅ ጥበቃህ ከልብ አመሰግናለሁ። በሕይወቴ ውስጥ ስላደረግከው ሁሉ፣ ስለሚታየውና ስለማይታየው በረከትህ ክብር ላንተ ይሁን። ዛሬ በዚህ ቅዱስ ጊዜ ፊት ቆሜ ስምህን ከፍ አደርጋለሁ። አንተ የሰራዊት ጌታ፣ የኃያላን ኃያል፣ የድል ጌታ ነህና በሕይወቴ ውስጥ የከፈትካቸው በሮችና የዘጋሃቸው የጥፋት መንገዶች ሁሉ ያንተን ቸርነት ይመሰክራሉ። ስለዚህም ስምህን ለዘላለም እባርካለሁ። በጌታ በኢየሱስ ክርስቶስ ስም ለእኔ በተሰጠኝ መንፈሳዊ ሥልጣን ዛሬ አውጃለሁ። በደሙ የታተመውን የድል አክሊል በመያዝ ማንኛውንም የጨለማና የኃይላት ውጊያ በእምነት እቃወማለሁ። ቅዱስ ቃል እንደሚለው እባቡንና ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ ሥልጣን ተሰጥቶኛል፣ የሚጎዳኝም ምንም የለም። ዛሬ በሕይወቴ በቤቴና በአገልግሎቴ ላይ የተሰነዘሩትን መንፈሳዊ ቀስቶች ሁሉ ሰብራለሁ። በኢየሱስ ኃያል ስም ድል መንሳቴን በይፋ አውጃለሁ። የሰማይና የምድር ጌታ እግዚአብሔር ሆይ ዛሬ በአዲስ ብርታትና በሰማያዊ ኃይል አስታጥቀኝ። የሚመጣብኝን ማንኛውንም መንፈሳዊ እንቅፋት የማልፈበትን የመንፈስ ቅዱስን ኃይል አልብሰኝ። በፊቴ ያሉትን ተራራዎች የሚያነሳ የተቆለፉትን በሮች የሚከፍትና መንገዶችን የሚያቀናው መንፈስ ከእኔ ጋር ይሁን። እኔ አሸናፊ ነኝ፣ ምክንያቱም በእኔ ውስጥ ያለው በዓለም ካለው ይበልጣልና። እያንዳንዱን መንፈሳዊ ጋሬጣ ከመንገዴ ላይ አስወግዳለሁ። በክብርህና በኃይልህ ተሞልቼ ወደ ተዘጋጀልኝ የድል ምዕራፍ እገሰግሳለሁ። እንድታውጁ አበረታታችኋለሁ። በእኔ ውስጥ ያለው በዓለም ካለው ይበልጣል ብላችሁ ጻፉ። አሁን የምጸልየው ጸሎት የክፋት ሰራዊትን የሚመታና ምሽግን የሚያፈርስ ጸሎት ነው። በኃያሉ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም በሕይወቴ ላይ የተሰለፉትን የጨለማ ሰራዊቶች ዛሬ እገጥማቸዋለሁ። ቅዱስ ቃል መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል ኤፌሶን 6:12 ላይ። በአየሩ ላይና በሰማያዊ ስፍራ በእኔ ላይ የተደገሰን የክፋት ምክሮች ሁሉ በኢየሱስ ስም አፈርሳለሁ። በእኔ በቤቴና በሥራዬ ላይ ጦር የሰበቁትን በስውርና በግልጽ የተሰለፉትን የጥፋት ኃይላት በእግዚአብሔር እሳት እመታቸዋለሁ። መንገዳቸው የጨለመና ምክራቸው የወደመ ይሁን። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይላል ሁለተኛ ቆሮንጦስ 10:4 ላይ። ዛሬ በእምነት ቃል የጠላትን ምሽግ አፈርሳለሁ። በእድገቴ ፊት የተገነቡትን የከንቱነት ግንቦች፣ የአስተሳሰብ እስራቶችና የትውልድ እርግማን ሰንሰለቶችን በመንፈስ ቅዱስ መዶሻ እሰብራለሁ። በእኔ ላይ የተመከረውን ክፉ ምክር ሁሉ ወደ ከንቱነት እለውጣለሁ። የጠላትን ሰልፍ እበትናለሁ። መላእክት ወርደው በዙሪያዬ ያሉትን መንፈሳዊ እንቅፋቶች እንዲያስወግዱና የጠላትን አውድማ እንዲዘርፉ በጌታ በኢየሱስ ስም አዝዣለሁ። በአንድ መንገድ ይመጡብሃል፣ በሰባት መንገድም ከፊት ይሸሻሉ የሚለው የተስፋ ቃል በሕይወቴ ላይ ይፈጸም። በእኔ ላይ የተቃጣ ማንኛውም መሳሪያ አይከናወንም። ለፍርድ የሚነሳብኝን ምላስ ሁሉ እረታለሁ። ኢሳይያስ 54:17። ዛሬ የድል አዋጅን አውጃለሁ። ጠላቶቼ ተሸንፈዋል፣ ዕቅዳቸውም ከሽፏል። በክርስቶስ ኢየሱስ ደም የታተመ ፍጹም ሰላም፣ ነፃነትና ድል በሕይወቴ ይንገስ።
እያንዳንዱ የተዘጋ በር ይከፈት። እያንዳንዱ ጋሬጣ ከመንገዴ ይወገድ። እኔ የአሸናፊው የእግዚአብሔር ልጅ ነኝና ለዘላለም በድል እመላለሳለሁ። አሜን በሉ። ድሉ የኔ ነው ብላችሁ ጻፉ። በሮችን የመክፈትና የመከናወን ጸሎት እጸልይላችኋለሁ። ልዑል እግዚአብሔር ሆይ አንተ የዳዊት መክፈቻ ያለህ፣ ስትከፍት ማንም የማይዘጋው፣ ስትዘጋም ማንም የማይከፍተው ታማኝ አምላክ ነህ። ራእይ 3:7 ላይ እንደሚል ዛሬ በጌታ በኢየሱስ ክርስቶስ ስም በፊት ቆሜያለሁ። በሕይወቴ ፊት የተቆለፉትን የሞገስ የእድገትና የበረከት በሮች ሁሉ እንድትከፍትልኝ እማጸናለሁ። በክፋት አሰራር፣ በሰው ምቀኝነት ወይም በራሴ ድካም ምክንያት የተዘጉ የሰማይ መስኮቶች ዛሬ በኃይል ይከፈቱ። የጸጋህ ብርሃን በእኔ ውስጥ ይብራ፣ መንገዴንም ለክብር የሚያመች አድርገው። በዕለት ተዕለት ሕይወቴና በምሠራበት የሥራ መስክ ሁሉ ላይ ያንተ መከናወን ከኔ ጋር ይሁን። የሚሠራውም ሁሉ ይከናወንለታል። በመዝሙር 1:3 ተብሎ እንደ ተጻፈ እጆቼ የሚነኩት ሁሉ ይባረክ፣ እግሮቼ የሚረግጡት ስፍራ ሁሉ የድል ይሁን። አምላኬ ሆይ በመዝሙር 37:5 መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል የሚለው ቃል በሕይወቴ ይፈጸም ዘንድ ዛሬ መንገዴን ላንተ ሰጥቻለሁ። በንግግሬ በውሳኔዬና በግንኙነቶቼ ሁሉ ውስጥ ያንተ ሰማያዊ ጥበብ ይምራኝ። ጠማማው ጎዳና ይቅናልኝ፣ ኮረብታማው ሜዳ ይሁንልኝ። አዲስ ነገርን በሕይወቴ ውስጥ ለምትሠራው ጌታ ምስጋናዬን አቀርባለሁ። በኢሳይያስ 43:19 ላይ እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተስ አታውቁምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ እንዳልከው ዛሬ በደረቀው ሕይወቴ ላይ የረድኤት ወንዞች እንዲፈሱ አውጃለሁ። ያልታሰቡ አዳዲስ በረከቶች፣ ሰማያዊ ዕድሎችና መንፈሳዊ ስጦታዎች ወደ እኔ ይምጡ። ከምሥራቅና ከምዕራብ፣ ከሰሜንና ከደቡብ በረከት በሕይወቴ ላይ ይፍሰስ። የሰማይ በሮች ተከፍተው በረከት ይትረፍረፍልኝ። በማቴዎስ 7:7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል የሚለውን ቃል መሠረት በማድረግ ዛሬ በልበ ሙሉነት አንኳኳለሁ። በሮች ተከፍተዋል፣ መንገዴም ቀና ሆኗል ብዬ በእምነት አውጃለሁ። ከእንግዲህ በሐዘንና በሽንፈት ሳይሆን በድልና በደስታ እመላለሳለሁ። የጠፋው የሚመለስበት፣ የተሰበረው የሚጠገንበትና በረከት የሚበዛበት አዲስ ምዕራፍ በሕይወቴ ጀምሯል። የእግዚአብሔር ሰላም በቤቴና በልቤ ላይ በጌታ በኢየሱስ ክርስቶስ ስም ነግሷል። ማንም የማይዘጋው በር ተከፍቶልኛል ብላችሁ ጻፉ። አሁን ጸሎታችን ስለተመለሰ የድልና የምስጋናን ጸሎት እጸልያለሁ። በመዝሙር 118 ቁጥር 21 ላይ አቤቱ አምላኬ ሆይ ስለሰማኸኝና መድኃኒትም ስለሆነልኝ አመሰግንሃለሁ ተብሎ እንደተጻፈ ዛሬ በድልና በደስታ ፊት ቆሜያለሁ። ጌታ ሆይ ጸሎቴን ሰምተሃል፣ ልመናዬንም ተቀብለሃልና ክብር ላንተ ይሁን። በዐይነ ሥጋ ገና ሳላይ በመንፈስ ዓለም ድል መንሳቴን አረጋግጫለሁ። የተዘጋውን በር ስለከፈትክልኝ፣ የታሰረውን ስለከፈትክልኝና በጠላቶቼ ፊት ማዕድን ስላዘጋጀህልኝ አመሰግንሃለሁ። የጨለማው ኃይል ተሸንፎ የብርሃን መንግሥት በሕይወቴ ስለነገሰ ስምህ ለዘላለም የተመሰገነ ይሁን። በአንደኛ ቆሮንጦስ 15:57 ላይ በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን ተብሎ እንደተጻፈ አምላኬ ሆይ ከዛሬ ጀምሮ በሕይወቴ የሚታየው ምስክርነት
ያንተን ታላቅነት ይናገራል። ያሳለፍኩት የውጊያ ጊዜ አልፏል። አሁን በምስጋናና በዝማሬ ምዕራፍ ተተክቷል። ስለተመለሰልኝ ጸሎት፣ ስለተሰጠኝ አዲስ ኃይልና ስለምትሰጠኝም ታላቅ በረከት ሁሉ በድጋሚ አመሰግንሃለሁ። ሕይወቴ ለክብር ይሁን፣ መንገዴም ለስምህ ምስጋና ይሁን። በድል አድራጊው በጌታ በኢየሱስ ክርስቶስ ኃያል ስም አሜን።